ኦሪት ዘፍጥረት ምዕራፍ 12 እግዚአብሔርም አብርሃምን አለው፣ ከአገርህ ከዘመዶችህም ከአባትህም ቤት ተለይተህ ውጣ። እኔ ወደ ማሳይህ ምድር ሂድ። ታላቅ ሕዝብም አደርግሃለሁ፣ እባርክህማለሁ፣ ስምህንም ከፍ ከፍ አደርጋለሁ፣ ቡሩክም ትሆናለህ። የሚባርኩህንም እባርካለሁ፣ የሚረግሙህንም እረግማለሁ። የምድር ነገዶችም ሁሉ በአንተ ይባረካሉ። አብርሃምም እግዚአብሔርን እንደነገረው ሄደ። ሎጥም ከእርሱ ጋር ሄደ። አብርሃምም ከካራን በወጣ ጊዜ 75 ዓመት ሆኖት ነበር። አብርሃምም ሚስቱን ሶራንና የወንድሙን ልጅ ሎጥን ያገኙትን ከብት ሁሉና በካራን ያገኟቸውን ሰዎች ይዞ ወደ ከነዓን ምድር ለመሄድ ወጣ። ወደ ከነዓንም ምድር ገቡ። አብርሃምም እስከ ሴኬም ስፍራ እስከ ታላቁ ዛፍ ድረስ በዚያች ምድር አለፈ። የከነዓን ሰዎችም በዚያን ጊዜ በዚያች ምድር ነበሩ። እግዚአብሔርም ለአብርሃም ተገለጠለትና ይህችን ምድር ለዘርህ እሰጣለሁ አለው። አብርሃምም ለእርሱ ለተገለጠለት ለእግዚአብሔር በዚያ መሠዊያን ሠራ። ከዚያም በቤቴል ምሥራቅ ወዳለው ተራራ ወጣ። በዚያም ቤቴልን ወደ ምዕራብ፣ ጋይን ወደ ምሥራቅ አድርጎ ድንኳኑን ተከለ። በዚያም ለእግዚአብሔር መሠዊያን ሠራ፣ የእግዚአብሔርንም ስም ጠራ። አብርሃምም ከዚያ ተነሣ፣ እየተጓዘም ወደ አዜብ ሄደ፣ በዚያም ኖረ። በምድርም ራብ ሆነ። አብርሃምም በዚያ በእንግድነት ይቀመጥ ዘንድ ወደ ግብፅ ወረደ፣ በምድር ራብ ጠንቶ ነበርና። እንዲህም ሆነ፣ አብርሃም ወደ ግብፅ ለመግባት በቀረበ ጊዜ ሚስቱን ሶራን እንዲህ አላት፣ አንቺ መልከ መልካም ሴት እንደሆንሽ እነሆ እኔ አውቃለሁ። የግብፅ ሰዎች ያዩሽ እንደሆነ ሚስቱ ናት ይላሉ፣ እኔንም ይገድሉኛል፣ አንቺንም በሕይወት ይተዉሻል። እንግዲህ በአንቺ ምክንያት መልካም ይሆንልኝ ዘንድ ስለ አንቺም ነፍሴ ትድን ዘንድ እህቱ ነይ በይ። እንዲህም ሆነ፣ አብርሃም ወደ ግብፅ በገባ ጊዜ የግብፅ ሰዎች ሴቲቱን እጅግ ውብ እንደሆነች አዩ። የፈርዖንም አለቆች አዩአት፣ በፈርዖንም ፊት አደነቋት። ወደ ፈርዖን ቤትም ወሰዷት። ለአብርሃምም ስለ እርሷ መልካም አደረጉለት። ለእርሱ በጎችም፣ በሬዎችም፣ አህዮችም፣ በቅሎችም፣ ወንዶችና ሴቶች ባሪያዎችም ግመሎችም ነበሩት። እግዚአብሔርም በአብርሃም ሚስት በሶራ ምክንያት ፈርዖንና የቤቱን ሰዎች በታላቅ መቅሠፍት መታ። ፈርዖንም አብርሃምን ጠርቶ አለው፣ ይህ ያደረግህብኝ ምንድን ነውን? እርሷ ሚስትህ እንደሆነች ለምን አልገለጥህልኝም? ለምንስ እህቴ ናት አልህ? ለእኔ ሚስት ትሆነኝ ዘንድ ወስጃት ነበር። አሁንም እነኋት ሚስትህ በፊትህ ናት፣ ይዘሃትም ሂድ። ፈርዖንም ሰዎቹን ስለ አብርሃም አዘዘ። እርሱንም ሚስቱንም የነበረውን ሁሉ ሸኙአቸው። አብርሃምም ከግብፅ